መሰረታዊ የሆነ ከእግዚአብሔር ዘንድ የሆነ የማይቀየር አንድ ነገር አለ። እርሱም በክርስቶስ ኢየሱስ በኩል በመንፈስ ቅዱስ ተሞልቶ የእግዚአብሔር ልጅ የመሆን ጉዳይ ብቻ ነው መንግስተ ሰማያት ሊያስገባ የሚችል። ለአንድ ብዙ አማልክት ላለው አንድ ግሪካዊ ሰው አንድ የተሰቀለ አይሁዳዊ እሱም በማመን ትድናለህ ስትለው እንዴ ሊሰማ ይችላል? ወንጌል ለአይሁዶች ብቻ እንደነበረ ነበር የሚያስቡት። እግዚአብሔር ሊሰራ ላሰበው ስራ ብዙዎች ክርስቲያኖች ዝግጁ ስላልሆኑ ከእግዚአብሔር ዓላማ ከእግዚአብሔር ሐሳብ ወደ ኋላ አፈግፍገዋል። የእግዚአብሔርም እጅ አብሯቸው የለም። ዛሬ ምዕራፍ 11 ነው የምናየው። በዚህ በምዕራፍ 11 ላይ ያለው ሐሳብ ቁጥር 1 እስከ ቁጥር 18 ድረስ ኦሬዲ ድጋሜ ነው። ጴጥሮስ ለሐዋርያቱ በነቆርኔሌዎስ ቤት ገብቶ ምግብ በመብላቱና እዛ ስፍራ ላይ በነበረው የአሕዛብ ንክኪ ምክንያት በተፈጠረው ነገር በደረሳቸው ወሬ ያንን ከሐስከፈ እንደገና የሚያብራራበት የሚያስረዳበት ነው። ጥቂት እንመጣበታለን በኋላ። ግን አሁን ለጸሎት እንዲያመቸን ከቁጥር 19 ጀምሮ አንድ ላይ አንብበን እንጀምር። በእስጢፋኖስም ላይ በተደረገው መከራ የተበተኑት እስከ ፊንቄ እስከ ቆጵሮስም እስከ አንጾኪያም ድረስ ዞሩ። ቃሉንም ለአይሁድ ብቻ እንጂ ለአንድስ እንኳ አይናገሩም ነበር። ደግመዋለሁ፣ ለአይሁድ ብቻ እንጂ ለአንድስ እንኳ አይናገሩም ነበር። አንድ ወገን ይሄንን ነው የሚያደርገው። ሁለተኛው ወገን ደግሞ ከነርሱ ግን ይላል። እሺ የቆጵሮስና የቄሬና ሰዎች የነበሩት ስንቶች? አንዳንዶች ወደ አንጾኪያ መጥተው የጌታን የኢየሱስን ወንጌል እየሰበኩ ለግሪክ ሰዎች ምን አሉ? ተናገሩ ይላል። በሐዋርያት ሥራ ምዕራፍ 2 ላይ በመንፈስ ቅዱስ መውረድ የመጡና ከተለያየ ቦታ የተቀበሉ መልሰው ወደ ሀገራቸው ሄዱ ማለት ነው። ከዛ ቀጥሎ ቁጥር 21 ላይ የጌታም እጅ ከነርሱ ጋር ነበር፣ ቁጥራቸውም እጅግ የሚሆን ሰዎች አምነው ወደ ጌታ ዘወር አሉ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ጌታ ሆይ እናመሰግንሃለን። እግዚአብሔር ሆይ ስክን ብለን ቃልህን እንድንሰማ ቃልህን እንድንማር እግዚአብሔር ሆይ ጊዜያቸውን ሰጥተው ቃልህን ፈልገው ለመጣን ለሁላችን ዛሬ ከቃልህ ማዕድ የቃልህን ፍቺ እንድታበራልን እንድታበላን በኢየሱስ ክርስቶስ ስም እጸልያለሁ። የዘላለም አባት እግዚአብሔር ሆይ ዛሬ አንድ ምዕራፍ አንድ እርምጃ ከፍ እንድንል በጌታ በኢየሱስ ክርስቶስ ስም አይኖቻችን እንደገና እንዲበሩ በኢየሱስ ስም እጸልያለሁ። እግዚአብሔር ሆይ በዚህ ስፍራ ላይ በመንፈስ ቅዱስ የሚመሩ ከመንፈስ የሆነውን ሐሳብ የሚያደርጉ የመንፈስም ኃይል ምስክርነት የሚከተላቸው ብዙዎች ዛሬ ስለሚወጡ አመሰግንሃለሁ። ቃልህን አስተምረን፣ ቃልህን ግለጥልን፣ ቃልህን አብራራልን በጌታ በኢየሱስ ክርስቶስ ስም አሜን። ጌታ የተመሰገነ ይሁን። እሺ እንግዲህ የሐዋርያት ሥራ ምዕራፍ 10 እና የሐዋርያት ሥራ ምዕራፍ 11 ኦልሞስት የተገናኘ። የሐዋርያት ሥራ ምዕራፍ 10 እንደምታውቁት ከኢጣሊቄ የሚሆን የመቶ አለቃ ወይም ደግሞ 100 ጭፍራ ያለው አለቃ የነበረ ያልተገረዘ ሰው ነገር ግን የሚጸልይ ምጽዋትን የሚሰጥ በአይሁድ ሕዝብ ሁሉ የተመሰገነ የጸሎት ሰው የሆነ ግን አይሁዳዊ ያልሆነ ሰው ጋር እግዚአብሔር ጉብኝት እንዳረገ ነው ምዕራፍ 10 የሚናገር። ያም ጉብኝት በመልአክ የተደረገ ጉብኝት ነው። እንደለመደው በቀኑ 9 ሰዓት ተንበርክኮ እየጸለየ ሳለ ድንገት የመልአክ ጉብኝት መጣ ማለት ነው ከእግዚአብሔር ዘንድ።
ቆርኔሌዎስ ሆይ የሚል ድምፅ በግልጥ የሚል ቃል አለ። በግልጥ አየው ይላል መልአኩን። ደንግጦ ምንድነው ሲለው መጽዋዕትህ ወደ እግዚአብሔር አርጓል። ስለዚህ አንድ የሚቀርህ ነገር አለ። ምንም መጽዋዕትህ ቢያርግ፣ ምንም በእግዚአብሔር ዘንድ ጥሩ እይታ ቢኖርህም ግን መሰረታዊ የሆነ ከእግዚአብሔር ዘንድ የሆነ የማይቀየር አንድ ነገር አለ። እርሱም በክርስቶስ ኢየሱስ በኩል በመንፈስ ቅዱስ ተሞልቶ የእግዚአብሔር ልጅ የመሆን ጉዳይ ብቻ ነው መንግስተ ሰማያት ሊያስገባ የሚችለው። ይሄ እኔ ትንታኔ ነው፣ እዛ ላይ እንዳትፈልጉት። እና ስለዚህ ምን ላርግ? አንድ ሰው አለ። የት? ላንተም እንዳይከብድ አይሁድ ቤት አይደለም ያለው። ቁርበት የሚፍቅ አንድ አሕዛብ ባለሀብት ወይንም ደግሞ ነጋዴ ሰው ጋር ትንሽ እግዚአብሔር ላላ ያደረገው ጴጥሮስ። ምክንያቱም ትንሽ ላላ ማለቱን የምታውቁት ማን ቤት ነው ያለው? አሕዛብ ቤት ነው ያለው። ፕላስ ደግሞ ቁርበት በሐቂ ሰው ቤት በእንግድነት ተቀምጧል። ጥራውና የሚነግርህን ነገር ስማው። የህይወት ቃል ከሱ ትቀበላለህ። በሱ በኩል እግዚአብሔር ያስቀመጠልህ መልእክት አለ። ከዛም አብረውት የሚያመልኩ የነበሩ ከነዛ ከጭፍሮች ውስጥ ጥቂቶቹን 2-3ቱን ጠርቶ የሆነውን ነገር አስረዳቸው፣ ላካቸው ማለት ነው። ሄዱ። ጴጥሮስ ደግሞ በዚህ በኩል እግዚአብሔር በደንብ እንደገና እየሰራው ነበረ። ምንድነው የሚሰራው? ያው እንደምታውቁት አይሁዳዊ ስለሆነ ክሊን እና አንክሊን የሚል አመለካከት ስላላቸው ንጹህና ንጹህ ያልሆነ በሸማ የተጠቀለለ ከንጹህም ንጹህ ካልሆነም እንስሶች አንድ ላይ ይወርድለታል። ያ ንጹህና ንጹህ ያልሆነ ማለት አይሁድና አሕዛብ ማለት። ንጹህ የሆነው አይሁድ ነው፣ ንጹህ ያልሆነው አሕዛብ። ያ ወርዶለት ብላ ይለዋል። ገና ከምግብ ጉዳይ ላይ ገና ነፃ አልወጡም እነሱ፣ ወይም ደግሞ እነ ጴጥሮስ ገና ነፃ አልወጣም በዛ አቅጣጫ ላይ። ምንም እንኳን ቁርበት ፋቂ ሰው ቤት ቢኖርም ወደ አሕዛብ ቤት ውስጥ በእንግድነት ቢቀመጥም ከዛ ከእግዚአብሔር ጋር እየተከራከረ 3 ጊዜ ወረደ፣ 3 ጊዜ ወጣ። ከዛ በጉዳዩ ላይ ምንድነው ይሄ ነገር እያለ አንድ ቃል ተናግሮታል። እግዚአብሔር ያነጻውን አንተ ልታረክሰው አትችልም። እኔ ምን ብየዋለሁ? ቅዱስ ብየዋለሁ፣ ንጹህ ብየዋለሁ። በዚህ ጉዳይ ላይ ያለ 3 ሰዎች ወደ ጴጥሮስ ቤት ቀረቡና በቁርበት ፋቂው በስምዖን ቤት እንግድነት የተቀመጠ ጴጥሮስ የተባለ ስምዖን አለ ወይ በዚህ? አዎ አለ። ሊበላ ወዶ 6 ሰዓት ድረስ እግዚአብሔር እንዲርበው አረገና ገና 6 ሰዓት ላይ ወይም ደግሞ ምሳ ሰዓት ላይ እያዘጋጁለት ሳሉ እነሱም የሚመጡበትን ሰዓት እግዚአብሔር አስተካክሎ እዚህ አይምሮውን ቀይሮ እዛም ደግሞ ለቆርኔሌዎስ ነግሮ መጡ ማለት ነው። መጡ። ምንድነው አላቸው። ምንድነው ከማለቱ በፊት ጴጥሮስ አሁንም አንድ ስቴፕ ይፈልግ ነበር። ምን አይነት ስቴፕ? ሌላ ተጨማሪ ኮንፈርሜሽን። ምን አይነት ኮንፈርሜሽን? የመንፈስ ቅዱስ ኮንፈርሜሽን። ምን አለው? እኔ ልኬያቸዋለሁና ሳትጠራጠር ውረድና ተገናኛቸው። ስለዚህ አገኛቸው፣ ተረኩለት፣ እንግድነት ተቀበላቸው፣ አደሩ። ተመልሰው እንደገና አብሯቸው ሄደ። አብሯቸው ሲሄድ ግን ለማንኛውም ብሎ ጴጥሮስ 6 ሰዎች ከአይሁድ ወገን የሆኑ ለምስክርነት ይዞ አብሮ ሄደ። እነዚህ 6 ሰዎች ከሱ ጋር 7 ማለት ነው። ቆርኔሌዎስ ቤት ገቡ። ቆርኔሌዎስ መጣ፣ በእግሩ ፊት ተንበረከከ። ያው ከደረሰው መልአክ ከነገረው አንፃር የነበረው ግምት ነው። ተነስ ዘሴም ነን አለው። አሜን። ምንድነን? አንድ ነን። እኔም አንተም አንድ ነን። ምን? ሰው ነኝ እኔም እንዳንተው። ስለዚህ ለእግዚአብሔር ብቻ ምን በል ስገድ ነው ፖይንቱ። ከዛ አስነሳውና እንደገና አሁንም 3ኛ ለምንድነው ያስጠራኸኝ? እንደገና ጠየቀው። እንደገና እነሱ የነገሩትን ምን አረገ? ተረከለት። ሲተርክ ነው ከዛ እግዚአብሔር በምድር ላይ ለማንም እንደማያደላ ጻድቅ እንደሆነ፣ ሃሌሉያ፣ ኢየሱስ ክርስቶስ ጌታ ነው። በቃ አወቀ። እኔም ማለት ማንንም እርኩስ እንዳልል እግዚአብሔር አስተማረኛል። ምክንያቱም እነሱን ምን ብለው ነው የሚጠሯቸው? እርኩስ፣ ድንጋይ፣ ብዙ ነገር አለ አሕዛብ የምንጠራበት የነበረው። መጨረሻ ላይ ስለ ጌታ ኢየሱስ ተናገረና ታስታውሳላችሁ ምዕራፍ 10 ከቁጥር 37 ጀምሮ ሜጀር የሆነ ቃል ይናገራል። ሁሉ ጊዜ በስብከታችን የምንጠቀምበት እሱ ምንድነው? እግዚአብሔር አለ የናዝሬቱን ኢየሱስን በኃይልና በመንፈስ ቅዱስ ቀባው።
እሱም ደግሞ ይሄ ቅባት ምን እያደረገ መልካም ምን እያደረገ በሰፈሩ ሁሉ በመንደር ሁሉ ምን ይል ነበር? ይዞር ነበር። እግዚአብሔር ደግሞ ከማን ጋር ነበር? ከሱ ጋር ነበር። ከዛም ስርዓት በክርስቶስ ኢየሱስ እንደሆነ ልክ ሲናገር በእነርሱ ላይ የወረደው መንፈስ በእነዚህ በአሕዛብ ላይ ምን አለ? ወረደ። አብረው የመጡት ምስክር ያደረጋቸው ተገረሙ ይላል። ተገረሙ። ይሄን ምነግራችሁ ምዕራፍ 11 ጋር የተቆራኘ ስለሆነ ይሄንን ታሪክ ነው ምዕራፍ 11 ከቁጥር 1 እስከ ቁጥር 18 የሚደግም ድጋሜ ማብራሪያ ነው የሚሰጠው። ማብራሪያው ለምን መጣ? መንፈስ ቅዱስ ሲሞሉ ከዛ እነዚህ ሰዎች ቀድመው መንፈስ ቅዱስን እንግዲህ ከተሞሉ ውሃ እንዳይጠመቁ ምን ይከለክላቸዋል ብሎ አጠመቃቸው ይላል። አጠመቃቸው። ከነሱም ጋር ቆየ። ምን እያለ? እየጾመ እየበላ። ከማን ጋር? አሕዛብ ቤት፣ ቆርኔሌዎስ ቤት። ይህንን ሲሰሙ ልክ ወደ ኢየሩሳሌም ሲመለስ ያዙት። አሕዛብ ቤት ገብተህ አብረ ከነሱ ጋር በላ ብለው ይጠይቁታል ማለት ነው። ምዕራፍ 11 ቁጥር 1 ጀምሮ ያለው ሐሳብ። ጌታ ይባረክ። ለምንድነው ይሄ የሆነው? ወንጌል ለአይሁዶች ብቻ እንደነበረ ነበር የሚያስቡት። ለአይሁድ ብቻ እንደሆነ ነው የሚያስቡት። ሁለተኛ አይሁዶቹ ምንም ክርስቲያን ቢሆኑ ከምግብ ሕግ ገና ነፃ አልወጡም። ለዚህ ነው በቆላስይስ ምዕራፍ 2 ላይ ጳውሎስ እንደዚህ ይላል፣ አትብላ፣ አትንካ፣ አትቅመስ፣ ስለ ሰው ሥርዓት፣ መላእክትን ስለ ማምለክ፣ ስለ ሰንበት፣ ስለ እነዚህ ነገሮች ሁሉ ማንም እንዳይፈርድባችሁ ይሄ የሰው ሥርዓት ነው ብሎ ከምግብ አንፃር ከሰንበት አንፃር በሙሉ እንደተቀየረ መጽሐፍ ቅዱስ ይናገራል። እና እነዚህ ሰዎች ወዳልተገረዙ ሰዎች ገብተ በላ። that's the point። ወዳልተገረዙ ሰዎች ገብተ ከነርሱ ጋር በላ ብለው ቁጣ በተሞላው ድምጽ ጴጥሮስን መንቀፍ ይጀምራሉ። ምን ላይ? ምዕራፍ 11 ከቁጥር 1 ጀምሮ። እንዴት እንደዚህ ሊሉ ቻሉ? ለምንድነው ካልተገረዘ ጋር በመብላቱ ጴጥሮስን የነቀፉት? ምክንያቱ አንድ ነው። ስቲል ወንጌል ለአይሁድ ብቻ ነው ብለው ነው የሚያምኑት የሚያስቡት። ለምን? ምክንያቱ ደግሞ እግዚአብሔር በብሉይ ኪዳን በነቢያት በሙሉ ከእግዚአብሔር እስራኤል ጋር አሕዛብ እንደሚገቡ የተነገሩትን ትንቢቶችና የተነገረውን ቃል በሙሉ ምን ብለውታል? ረስተውታል። ማሰብ አልፈለጉ። ከኔ ጋር ናችሁ? እንግዲህ ስለዚህ እስራኤላውያን ጋር አሕዛብ ገብተው የእግዚአብሔርን መንግስት አብረው እንደሚወርሱ በኢየሱስ በኩል የተነገረውንም በነቢያት በኩል የተነገረውንም ምን አላሉም? አልሰሙም፣ አላስተዋሉም፣ አልፈለጉምም። ስለ አሕዛብ ጥንቂት ልንገራችሁ። አሁን ከድንጋይ ከምኑ ውጪ አሕዛብ ማለት በአይሁድ ሕዝብ የተናቀ ሕዝብ ነው፣ የተጠላ ነው፣ ምናምንቴ ብለው የሚጠሯቸው ናቸው። ለዚህ ነው ጳውሎስ እንደ ቆሮንቶስ ምዕራፍ 1 ላይ ይናገራል እንዴት እንደተጠራን ሲያወራ። በማቴዎስ ወንጌል ምዕራፍ 8 ቁጥር 11 ላይ ጌታ ኢየሱስ እንደዚህ ይላል፣ ልክ ኢየሱስን ከቀራጮች ጋርና ከኃጢአተኞች ጋር ሲበላ ፈሪሳውያን አይተው እንደተቆጡት አሁንም ጴጥሮስ ላይ እንደዛው ነው የተቆጡት። ስለዚህ እንደዚህ አላቸው፣ እላችኋለሁ ብዙዎች ከምስራቅ አይሁድ አይደለም እናወራው፣ ከምስራቅ ከምዕራብ ይመጣሉ፣ ከዛ ከአብርሃምና ከይስሐቅ ከያዕቆብም ጋር በመንግስተ ሰማይ ይቀመጣሉ ይላል። አጠገባቸው ያለውን ሰው እኔ ነገ አብርሃም ጋር ከጎኑ ነው የምቀመጠው በሉት እስኪ። በአብ ቀኝ ምን ብላችኋል? ኢየሱስ ከክርስቶስ ጋር በቀኙ ምን አረገን ይላል። እስኪ ተቀምጫለሁ በሉት። አሁን በመንፈስ ተቀምጣችኋል፣ ነገ በስጋ በተለወጠው ማንነት ትቀመጣላችሁ። ኢየሱስ ክርስቶስ ጌታ። ከምዕራብ ይመጣሉ፣ ከምስራቅ ይመጣሉ። ከማን ጋር? ከአብርሃም ከይስሐቅ ከያዕቆብ የነሱ ዘር ጋር አብረው ቁጭ። ይሄው ቁጭ አለን፣ በክርስቶስ ኢየሱስ በኩል ቁጭ አለን። እስኪ በደንብ አሜን በሉ እስኪ። ሃሌሉያ። ስለዚህ ይሄ ከምዕራፍ 1 ቁጥር 1 እስከ ቁጥር 18 ትንሽ በወፍ በረር ላውራችሁ ብዬ ነው። ያው እዛ ጋር ያለውን ታሪክ ነው የሚናገረው። እዚህ ጋር
ጴጥሮስ ራሱን ከነዚህ ሰዎች ከትችት የተከላከለበት መንገድ አለ። ምንድነው የተከላከለበት መንገድ? አንደኛ የተከሰተውን ክስተት በሙሉ አንድ በአንድ ዘርዝሮ አስረዳ። በቃ መንፈስ ይግለጥልሃል አለ። አስረዳ በደንብ በትኖ ይሄ እነሱም መጡ፣ እኔ እንደዚህ ነበርኩኝ፣ እግዚአብሔር ቻሌንጅ አደረገኝ፣ ከዛ ሎሌዎቹ መጡ፣ እነሱም ነገሩኝ፣ እንደገና ቆርኔሌዎስ ቤት ገባው፣ እሱም ነገረኝ፣ ከዛ ደግሞ እሱ ብቻ መንገሩ አይደለም፣ እሱ ብቻ ስናገር አለ ለኛ ለተመረጥ ነው፣ በክርስቶስ ኢየሱስ ላመን ነው፣ ለተገረዝ ነው፣ ያ የወረደ መንፈስ ለነሱ ወረደ። የሙግት ሁሉ ማዝጊያ መንፈስ ቅዱስ ልክ ሲናገር መንፈስ ቅዱስ እንደኛ ወረደ ሲል 6 ሰዎች ደግሞ አይተው የተገረሙ አብረው ምስክር አሉ። ስለዚህ ይላል መጽሐፍ ቅዱስ ዝም አሉ ይላል። ለምን? ነቢያት ናቸው። ለምን? ሐዋርያት ናቸው። ለምን? ሽማግሌዎች ናቸው። እና ከእግዚአብሔር ሐሳብ ጋር እንዴት ይጋጫሉ? የመጨረሻ የሙግት ሁሉ መዝጊያ የእግዚአብሔር ድርጊት የእግዚአብሔር ነገር ነው፣ እርሱም መንፈስ ቅዱስ። ሃሌሉያ። እኔ ወደ ጌታ እንደመጣሁኝ በመንፈስ ቅዱስ ተሞልቼ አንዳንድ ነገሮች በእጄ በጣም ተአምራቶች ምናምን ሲሆኑ ብዙ አልቀበል ያሉ ሰዎች የሆነ ነገር ሲሉ የነበሩ ሰዎች የሙግት ሁሉ መዝጊያ የእግዚአብሔር ድንቅ ስራ። ምርጫ የለም። ቃል አዎ በደንብ አላቅም፣ ጸሎት ምናምን አዎ በደንብ አላ እንኳን አሁንም ራሱ ጸልይ እኮ እየተንተባተብኩ ነው የምጸልይ። በአንዳንድ ሰዎች በጣም እቀናለሁ፣ ግን በቃ ምስክር ከላይ። ስለዚህ ልባርካችሁ፣ መንፈስ ቅዱስ ሁል ጊዜ በህይወታችሁ ምስክር ይሆናችሁ። መንፈስ ቅዱስ አብሯችሁ ይሆን፣ በአገልግሎታችሁ አብሯችሁ ይሆን፣ በህይወታችሁ አብሯችሁ ይሆን። ኢየሱስ ጌታ። መንፈስ ቅዱስ መጣ። ስለዚህ ልክ እንደኛው እንደወረደው በቃ እንደሱ ከሆነ ለአህዛብ የንስሐን በር በቃ ለህይወት የሚሆን ጌታ ከፍቶላቸዋል ብለው እግዚአብሔርን አመሰገኑ ይላል። ኢየሱስ ጌታ። እዚህ ውስጥ ግን 2 አካል አለ። እሱን ነው ማሳያቸው። ይሄንንም ተነግሯቸው ለ2 ተከፍለዋል። ምን አይነት ሰዎች? የዘገዩና በፍጥነት በእግዚአብሔር ሐሳብ ጉዳይ ላይ በምሪት የሚሄዱ 2 ግሩፖች። ዛሬ ከየት ናችሁ እናንተ? 2 ምን ማለት ነው? ቁጥር 19 ላይ አሁን ያነበብነው ላይ 2 በመዘግየትና በፍጥነት የሚሄዱ ክርስቲያኖች። በእነዚህ ሰዎች መካከል ያለ መሳሳብ አለ። መሳሳብ አንደኛው በስጢፋኖስ ላይ በተደረገው መከራ የተበተኑት እስከ ፊንቄ እስከ ቆጵሮስም እስከ አንጾኪያም ድረስ ዞሩ ይልና አንደኞቹን ተመልከቱ። ይሄን ሁሉ ሰምተው ለአይሁድ ብቻ እንጂ ለአንድስ እንኳን አይናገሩም ነበር። አያችሁ፣ ሄደው እንኳን ተሰደው ከምዕራፍ 1 እስከ ምዕራፍ 7 እኮ ታውቃላችሁ አይደል? የአይሁድ ብቻ ነው፣ ምንም ሌላ ነገር የለም። ምዕራፍ 8 ላይ ትንሽ ሰማሪያ ትንሽ፣ እነሱም ድብልቅ ህዝብ አይደል? የተወሰነ እኮ አላቸው። እነሱ በዛ ያመልካሉ፣ እነዚህ በዛ ያመልካሉ። ግን እነዛም ያህዌ ነው የሚሉት፣ የያዕቆብ ጉድጓድ ነው። እዚህ ደግሞ ኢየሩሳሌም ነው። ትንሽ ሶስተኛው ስትሄዱ ደግሞ ምዕራፍ 10 ላይ ነው ማን የመጣው? ቆርኔሌዎስ። የተወሰነ ምዕራፍ 8 ላይ ጃንደረባውም በጥቂቱ፣ ከዛ ውጪ የለም። ስለዚህ ከዛ ወጥተው ይሄዱ የተበተኑ ሰዎች ለአይሁድ ብቻ እየመረጡ ዘረኛ መንፈስ ኢየሱስ ጌታ እየመረጡ እነዛ ለዘላለም ሕይወት የተዘጋጁ በዛ የሚፈልጉ ብዙ አሉ። አይፈረድባቸውም። ለምን እንደማይፈረድባቸው? ለአንድ ብዙ አማልክት ላለው አንድ ግሪካዊ ሰው አንድ የተሰቀለ አይሁዳዊ እሱም በማመን ትድናለህ ስትለው እንደ ሊሰማ ይችላል። ግን ያላወቁት ቀጥሎ ሲናገሩ እነዚህ አለፍ ያሉት አሁን እዚህ ጋር ቃሉ ይናገራል፣ ታዩታላችሁ። ስለዚህ ለአይሁድ ብቻ እንጂ ለአንድስ እንኳን ምን አይሉም ነበር? አይናገሩም ነበር። እነዚህ የዘገዩ ክርስቲያኖች ናቸው። የእግዚአብሔር ሐሳብ እንዳይሮጥ የዘገዩ፣
የእግዚአብሔር ሐሳብ ወደ ተለያየ ቦታ እንዳይሄድ በብዙ ብሔሮች ውስጥ እንዳይገባ የዘገዩ ናቸው። ስለዚህ እነዚህ ሰዎች በሄዱበት ቦታ ሁሉ አይሁድ እየመረጡ አሕዛብ ጋር ሄደው አይሁዶችን እየመረጡ ወንጌል ይናገራሉ፣ ለሌላ ይናገሩ። ስለዚህ ስለማይናገሩ የእግዚአብሔርን ሐሳብ በዘገየ መንፈስ ስለሆነ የሚያስኬዱት የእግዚአብሔር አብሮነትና የሱ ኃይልና ፓወር ማኒፌስት አያረግም። ብዙ ነፍሳትም ተናገሩ እንጂ ዳኑ አይልም። ቀጥሎ ተመልከቷቸው የእግዚአብሔርን ሐሳብ የሚያስፈጽሙትን ሰዎች። ይሄው ከነርሱ ግን የቆጵሮስና የቀሬና ሰዎች የነበሩት አንዳንዶቹ ወደ አንጾኪያ መጥተው የጌታን የኢየሱስን ወንጌል ምን አሉላቸው? ሰበኩላቸው። እስኪ ሰበኩ በሉ እስኪ። አያችሁ፣ እየሰበኩ ለማ? ይሄው ለግሪክ ሰዎች ምን አሉ? ለነዚህ ሰዎች የሆነውን ሁለት ውጤት ተመልከቱ። የጌታም እጅ ከማን ጋር ነበር? ጮክ በሉ እንጂ በጌታ በኩል። የእግዚአብሔርን ሐሳብ ተከትላችሁ ስትሄዱ የእግዚአብሔር እጅ አብሯችሁ ይሆናል። የጌታም እጅ ከነርሱ ጋር ነበር። ከዛ ቀጥሎ ሁለተኛ ቁጥራቸውም እጅግ የሚሆን ሰዎች አምነው ወደ ጌታ ምን አሉ? ዘወር። ሃሌሉያ! ዋው! እግዚአብሔር ሊሰራ ላሰበው ስራ ብዙዎች ክርስቲያኖች ዝግጁ ስላልሆኑ ከእግዚአብሔር ዓላማ ከእግዚአብሔር ሐሳብ ብዙዎች ወደ ኋላ አፈግፈገዋል። የእግዚአብሔርም እጅ አብሯቸው የለም። ስለዚህ ዛሬ አንዱ መባረካቸው በዚህ ነው። ፈቃዳችሁን እንዲውጠው፣ እሱ ወደሚላችሁ እንድትሄዱ፣ እሱ የሚላችሁን ብቻ እንድትናገሩ የእግዚአብሔር እጅ አብሯችሁ እንዲሆን፣ መንፈስ ቅዱስ አብሯችሁ እንዲሆን። እስኪ በደንብ አሜን በሏ። ኢየሱስ ክርስቶስ ጌታ። ስለዚህ እነዛ ለአይሁድ ብቻ ይናገሩ ነበር። 7 ፖይንቶች ነው ያስኩት። ሁለተኛ ለግሪክ ሰዎች ደግሞ የተናገሩት ሁለተኛ ክፍል ነበሩ 2። ሶስተኛ ለነዚህ ሰዎች የጌታ እጅ ከነርሱ ጋር ነበር። አራተኛ ምስክርነት ቁጥራቸው እጅግ ብዙ የሆኑ ሰዎች አምነው ወደ ጌታ ተመለሱ። አንጾኪያ የምትባለው ቤተክርስቲያን ተመሰረተች። በምን? በግሪክ ተናጋሪ አይሁድና በግሪክ ተናጋሪ አሕዛብ አለቅ። አንጾኪያ ያቺ ኢየሩሳሌም ያለች ቤተክርስቲያን። እነዚህ አንጾኪያዎች ናቸው ራሱ ገንዘብ ሲልኩላት ታያላችሁ። በኋላም ወደ መጨረሻ ምዕራፍ 26 ወይናም ስትመጡ በዚህ ወጋ አጥባቂ በሆኑ ሰዎች የተያዘች ስለነበረች ብዙ መሄድ አልቻለችም። ከ30 ዓመት ምናምን በላይ አልሄደችም። አንጾኪያ ረጅም ዓመት ነው ሄደችው። ለምን ሲባል የእግዚአብሔርን ሐሳብ የእግዚአብሔርን ፈቃድ እንዲሮጥ ልባቸውም አንደበታቸውም ሕይወታቸውም ክፍት ነበር። ሃሌሉያ! ቁጥራቸው እጅግ የሚሆኑ ሰዎች አምነው ወደ ጌታ ዘወራሉ። ከዛ ወሬው ወደ ኢየሩሳሌም ደረሰ ይላል። ወሬው ወደ ኢየሩሳሌም ደረሰ። በምን መንገድ ይድረስ እንዴት ይድረስ አይታወቅም። ብቻ ግን በርናባስ የሚባለው ሰው ከዚህ በፊት የሚያምኑት የሚወዱት በጣም ለችግራቸው የደረሰ ደግሞ የበርናባስ ባህሪ ደግሞ ብዙ ሰዎችን የማውጣት የማጽናናት እምነት የሞላበት መንፈስ የሞላበት ሰው ስለሆነ እርሱን የዛም ሀገር ሰው ስለሆነ ላኩት ለብቻው። እስካሁን ሲልኩ የነበረው በሐዋርያት ሥራ ምዕራፍ 8 ላይ እንዳየነው 2 ነበር የሚልኩት። እዚህ ላይ ግን 1 ነው የላኩት። 2 ሆኖ ስለሚመለስ ተጳውሎስ ጋር ኢየሱስ ጌታ። ሃሌሉያ! ከዛ ወሬውን በኢየሩሳሌም ባለች ቤተክርስቲያን ስለነርሱ ተሰማ። በርናባስንም ወደ አንጾኪያ ላኩት። እርሱም መጥቶ የእግዚአብሔርን ጸጋ ባየ ጊዜ አቤት 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 አቤት! ሃሌሉያ! የሚያሸንፈው እኮ የእግዚአብሔር ጸጋ ነው። የሚያሸንፈው የእግዚአብሔር መንፈስ ነው። በምን መንፈስ እንደተላከ አናቅም፣ ግን ሲመጣ የተላከበትን ነገር የሚያጠፋ የእግዚአብሔር ጸጋ ሲገለጣል ታውቃላችሁ አይደል? ሳኦል ሎሌዎቹን ሲልክ ኔዋዘራማ የሚባለው ስፍራ ማንም ይግባ ማን የገባ ሁሉ ሊወጋ የገባ ሁሉ ትንቢት ተናግሮ ነው የሚመጣው። ሊገድል የገባ ሁሉ ትንቢት ተናግሮ ነው የሚመጣው። ለምን ሲባል የእግዚአብሔር መንፈስ አካባቢው ሞልቶት ስለነበር።
ስለዚህ ልክ እዚህም ስፍራ የእግዚአብሔርን ጸጋ ሲያይ በምንም መንገድ ይምጣ በምንም በርናባስ ደስ አለው ይላል። ሃሌሉያ ደስ አለ። በርናባስም ወደ አንጾኪያ ላኩት። እርሱም መጥቶ የእግዚአብሔርን ጸጋ ባየ ጊዜ ደስ አለው። ከዛስ ይሄ ነገር እንዳይጠፋ፣ ይሄ ነገር እንዳይቀዘቅዝ፣ ይሄ ነገር እንዲሄድ አንድ ነገር አደረገ። ስሙ በርናባስ ነው። አብዛኛውን ጊዜ የማጽናናት ባህሪ ነው ያለው። እዚህ ጋር ሲመጣ ግን የምክር መንፈስ አረፈበት። ኢየሱስ የተጋጩበት ታይም አለ። ምንም እንኳን ቢጋጩ ጳውሎስ ስለ በርናባስ የተናገረው ንግግር ከግጭት የመነጨ አልነበረም። ያለው ምንድነው? ደግ ሰው፣ ምን መንፈስ የሞላበት፣ ምን እምነት የሞላበት። እንደዛ ነው የደረሰው ሪፖርት ለሉቃስ። ከዛ ሁሉንም በልባቸው ፈቃድ በጌታ ጸንተው ይኖሩ ዘንድ መከራቸው ይላል። በርናባስ ይሄ ሰው መንፈስ የሞላበት እምነት የሞላበት ደግ ሰው። ልባርካችሁ፣ በደግነት ተባረኩ። መንፈስ ይሙላባችሁ፣ እምነት ይሙላባችሁ። እምነት የሞላበት ሰው፣ ደግ የሆነ ሰው፣ መንፈስ የሞላበት ሰው የምክር መንፈስ ከውስጡ ይወጣል። ሰዎች የሚጸኑበት፣ ሃሌሉያ፣ በእምነታቸው ጸንተው የሚቆሙበት። that's what he said። የበርናባስ ጥሪ ባይዘወይ አንደኛ ሰዎችን የማጽናት እንደገና ደግሞ በሰዎች ውስጥ ያለ ጸጋ ወደሚገለጥበት ወደሚታይበት ስፍራ ወጣ ማድረግ ማለት ነው። ወጣ ምክንያቱም አንዳንዴ 40-50 የሆነ ቦታ ተከማችተ የሆነ ሰው ጸጋ አይወጣም። ስለዚህ ትንሽ ወጣ ስታረገው ይወጣል ጸጋው። እያወራ ያለሁት ስለ ሶስተኛ ብራንች ነው። ኢየሱስ ጌታ ነው። ወደሚታይበት ወደሚገለጥበት ማውጣት ማንን? ጳውሎስን። መጽሐፍ ቅዱስ በግሪክ የተጻፈውን ቃል ፈለገው የሚለውን ቃል ስታዩ በጣም አጠንክሮ በጣም ጊዜ የወሰደበት ፍለጋ ነው ቃሉ የተጻፈው። ማለት እንዲሁ ዝም ብሎ ሄደ የሆነ የተገለጠ ቦታ ላይ ጳውሎስ ና አይደለም። ፈልጎት ጊዜ ሰጥቶ አስቦ አጠያይቆ ምን በሰዎች ውስጥ ያለ ጸጋ እንዲወጣ። ስለዚህ ስለ ጳውሎስ የሚያውቀው ዕውቀት አለ። አረ ጌታ ኢየሱስ ይባረክ። ለአንድ ሰው ልባርክ ዛሬ። የአንድ ሰው ጸጋ ዛሬ ይውጣ። የአንድ ሰው ጸጋ ዛሬ ይገለጥ። አረ በኢየሱስ ስም ይገለጥ። አንዳንድ ሰዎች አሉ እንደዚህ ሰውን የሚያወጡ እንደ በርናባስ አይነት ሰው ፕላስ ደግሞ አናንያ የሚባለው ሰው ታውቃላችሁ። አጥምቆ ምን ብሎ ለጳውሎስ የረዳ ሰው ነው የመጀመሪያው ፓርት። ከዛ በኋላ ግን ኢየሩሳሌም መጥቶ በጣም መከራው ሲበዛበት ወደ ጠርሴስ ሄደ ሊገሉ ሲሉ። ከዛ በኋላ ረጅም ነው ኦልሞስት በጣም ብዙ አመት ነው የቆየው። የብዙ አመት ከቆየ በኋላ ነው ሄዶ እግረ መንገዱን በዛ እነዚህኛዎቹን አጽንቶ እነዚህኛዎቹን መክሮ እነዚህኛዎቹን ባርኮ በእነሱ ደስ ተሰኝቶ ለኢየሩሳሌም የሚሰጠው መልካም ዜና ይዞ ግን ደግሞ ውስጡ ሌላ ጥሪ ያለ ምን በሰው ውስጥ ያለ ጸጋ የሚወጣበት ጸጋ ያለበትን ሰው የሚረዳ መንፈስ። ስለዚህ ምን ያውቃል? በኢየሩሳሌም ያሉት መሪዎች በርናባስን ሲልኩት በርናባስ በሳኦል ላይ የሚያውቀው ነገር አለ። ይሄንን ያመጣበት ምክንያት አንደኛ በርናባስ ሳኦልን በደማስቆ መንገድ ያጋጠመውን ሁሉ ጠንቅቆ ያውቃል። በርናባስ ዝም ብሎ አይደለም የሆነ ሰው ይናባ ሲያብረን እንሞክር ብሎ አይደለም ያመጣው። ስለ ጳውሎስ ይሄ ዕውቀት አለው። ጌታ እንደተገለጠለት ያው ታውቃላችሁ። ወደ ኢየሩሳሌም መጥቶ እንዴት ጌታ እንደተገለጠለት እንደተናገረው እኮ ተናግሯል። ሁለተኛ ጳውሎስ የትንሳኤው የአይን ምስክር እንደሆነ ያውቃል። በርናባስ ማለት የአይን ምስክር ሐዋርያ አይደለ? ሐዋርያ ዝብሎ ተጨማሪ ሐዋርያ ሳይሆን ኢየሱስን አላየሁትም ምን ይላል? ሐዋርያነትን ከሱ ተቀበልኩ ይላል ጳውሎስ። ይሄንን ያውቃል። ሶስተኛ ጳውሎስ የአይሁድን ሕግ በተመለከተ ከማንም በላይ ዕውቀት እንዳለው ያውቃል። እንደምታስታውሱት አይ ቲንክ ገላትያ ምዕራፍ 1 ላይ ከወገኔ ይልቅ እጅግ በቅናት ሕግን በማወቅ
ቤተክርስቲያን በማሳደድ ምን እኔ በልጣቸዋለሁ አለ። ለሽማግሌዎች ወግ እጅግ እየቀናው ከወገኔ ይልቅ ከነሱ ይልቅ የበለጥኩ ነበር ይላል። ስለዚህ ይሄንን በደንብ አድርጎ ያውቃል። አራተኛው የመጨረሻ በርናባስ ስለ ጳውሎስ ያለው ዕውቀት አሕዛብን ለማገልገል የተጠራ ሰው እንደሆነ ያውቃል። ስለዚህ ወዴት ነው ይዞት ሄደው? ወደ ኢየሩሳሌም ሳይሆን ወደ እነ ያመጣው ወደ አንጾኪያ። ምዕራፍ 13 ላይ ሲጸልዩ እንደገና የሐዋርያነት ጸጋ በሱና በበርናባስ ሲላኩ ታገኛላችሁ። ዋው በርናባስ! ለዚህ የሚሆናችሁ ጥቅስ አንድ ሁለት ልስጣችሁ። የሐዋርያት ሥራ ምዕራፍ 22 ቁጥር 21 ላይ እንደዚህ ይላል፣ እርሱም ሂድ እኔ ወደ አሕዛብ ከዚህ ወደ ሩቅ እልክሃለሁና አለኝ ይላል ጳውሎስ። ሁለተኛ የሐዋርያት ሥራ ምዕራፍ 26 ቁጥር 16 ላይ ነገር ግን ተነሳና በእግር ቁም፣ ስለዚህ እኔን ባየህበት ነገር ለአንተም በምታይበት ነገር አገልጋይና ምስክር ትሆን ዘንድ ልሾምህ ታይቻለሁ አለው ኢየሱስ። ቁጥር 18 ላይ የኃጢአትንም ስርየት በእኔም በማመን በተቀደሱት መካከል ርስትን ያገኙ ዘንድ ከጨለማ ወደ ብርሃን ከሰይጣን ስልጣን ወደ እግዚአብሔር ዘወር እንዲሉ ዓይናቸውን ትከፍት ዘንድ ምን ከሕዝብ ወደ እነርሱ የምልክህ ከአሕዛብ አድንሃለሁ ይላል። ሃሌሉያ! ቢደንቅ ነው። በርናባስ ይሄን ያውቃል። እግዚአብሔር በጳውሎስ ላይ ያለው ዓላማ ምን ነበር? ወንጌሉን ለአሕዛብ ምን እንዲል እንዲሰብክ። ሮሜ ምዕራፍ 1 ቁጥር 14 ላይ ምን ብሎ ጻፈ ጳውሎስ? እንደዚህ ብሎ ጻፈ፣ ለግሪክ ሰዎች፣ ላልተማሩ፣ ለጥበበኞች፣ ለማያስተውሉ ዕዳ አለብኝ። ዛሬ የሚዘገይ ክርስቲያናት ሆኑ። አሜን። የእግዚአብሔርን ፕሮግራም በሚፈልገው መንገድ እሱ እየመራችሁ በእናንተ ውስጥ እግዚአብሔር ሐሳቡን ይገልጣል። በምድሪቷ ላይ ይገልጣል፣ በዓለም ላይ ይገልጣል። ሲጮክ ብላችሁ አሜን በሉ እስኪ። ሃሌሉያ! አያችሁ፣ ይሄ ዕዳ አለብኝ ስላለ በርናባስ ያውቃል። ጳውሎስ የወንጌል ዕዳ እንዳለበት፣ ለአሕዛብ ዕዳ እንዳለበት ያውቃል። ነገር ግን ስለርሱ እንዲህ ተጎዳው፣ ይሄንን ሁሉ እንደ ጉድፍ ቆጥራለሁ፣ ስለ ጌታዬ ዕውቀት ብዙ ነገር ታውኩ እንደሚለው ምናልባት በጠርሴስ እዛ አካባቢ ላይ ጳውሎስን እየሰራው ሊሆን ይችላል። ብዙ ያለማመደው ፓርት ሊኖር ይችላል። እግዚአብሔር ሁል ጊዜ በስራ ላይ ነው። አሜን። በህይወታችሁ ሁል ጊዜ እግዚአብሔር በስራ በማይመስል መንገድ ሁሉ በስራ ላይ ነው። አጠገባችሁ ያለው ሰው እግዚአብሔር ባንተ ህይወት ላይ በስራ ላይ ነው በሉስ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ስለዚህ በርናባስ እግዚአብሔር የሚያደርገውን የሚከተል ስለነበረ የጳውሎስን ጥሪ ለይቶታል። ዛሬ የአንድ ሰው ጥሪ በኢየሱስም ይገለጥ፣ በኢየሱስም ይገለጥ። ለሁለት ሰዎች ልጸልይ። በእናንተ ምክንያት እንደ በርናባስ ጳውሎስን ጎልጉሎ ካለበት ቦታ አሁን በመጣው ሪኳየርመንት አውጥቶ ወደ ስፍራው የሚያደርስ ማንነትን ጸጋን እግዚአብሔር እንዲሰጣችሁ በኢየሱስም ጳውሎስ የሆናችሁ ደግሞ በኢየሱስም እንድትገኙ ዛሬ በኢየሱስም ጸለይኩኝ። አረ በኢየሱስም ጸለይኩኝ። እሺ፣ የእግዚአብሔር ሐሳብ ከሚዘገይበት ሳይሆን ወይም ከሚያዘገይ አካል ሳይሆን ከሚያፈጥን አካል ነኝ የሚል ሰው ካለ አሜን ነው። ከሚያፈጥን በእኔ ምክንያት ይፈጥናል። በወግ በምናምን ተተብትቤ አላቆመው። አረ አሜን ነው ወይ? መንፈስ ቅዱስ የሙግት ሁሉ መጨረሻ ይሆንልኛል። መንፈስ ቅዱስ ምልክት ይሰጣል። መንፈስ ቅዱስ ኃይሉን ይገልጣል። የእግዚአብሔር ሐሳብ የእግዚአብሔር ፈቃድ በእናንተ ሲከናወን እመኑኝ፣ ሐሳቡም ፈቃዱም ከሆነ ምልክት ይከተላቸዋል፣ ኃይሉ ይከተላቸዋል፣ ጸጋው ይከተላቸዋል፣ ጸጋው ያግዛቸዋል፣ መንፈሱ ያግዛቸዋል። በማይሆን ቦታ ላይ ያላችሁ ሰዎች መመለስ ይሆንላችሁ። ያለ ስፍራችሁ የተቀመጣችሁ ሰዎች መለየት ይሁንላችሁ። ካላችሁበት ቦታ መነሳት ይሆን። ኢየሱስ ያድናል። ምልክት ጀመረ።
ለግሪክ ሰዎች መናገር ከባድ ነው። ልክ ሲናገሩ በግሪክ ሰዎች መካከል እንዳልኳችሁ የተሰቀለን ክርስቶስ አንድ አይሁዳዊ ሰብከው ሊመጣ አይችልም። ግን እነሱ የእግዚአብሔር ሐሳብ ይሁን እንጂ ለእግዚአብሔር ኃላፊነቱን ሰጥተው በቃ ሄደው ሲናገሩ እነዚህ አሕዛቦች የሚድኑበት የእግዚአብሔር ጣት ተገለጠ፣ የእግዚአብሔር እጅ ተገለጠ። ምንም ይሁን ምን የማይመስል ነገር አንተ ግን እግዚአብሔር እየመራ ሄደ ካደረከው እግዚአብሔር ምልክት ያደርጋል፣ እግዚአብሔር ኃይሉን ይገልጣል። መጽሐፍ እንደዚህ ይላል፣ ወጥተውም ቃሉን ሰበኩ፣ ከላይም በተደረደሩት ምልክቶች ቃላቸውን በምልክት ያጸናው ነበር። ሃሌሉያ! አጋንንቶች ይወጡ ነበራል፣ የታመሙ ይፈወሱ ነበር። እግዚአብሔር ኢየሱስ ክርስቶስ ደግሞ አብሯቸው ምን ይል ነበር? ይሰራ ነበር። በዚህ ቃል ነው መባረካችሁ ዛሬ። ሃሌሉያ ሃሌሉያ! እምነት የሞላበት መንፈስ የሞላበት ደግነት የሞላበት ገርነት የሞላበት የዋህነት የሞላበት ነቀፋ የሌለው ሕይወት ያለው ሰው ዛሬ በኢየሱስ ክርስቶስ ስምና ስልጣን ለብዙዎች የመጽናት ለብዙዎች የመበርታት ለብዙዎች በእግዚአብሔር ሐሳብ የመሄድ ምክር ከርሱ ይወጣል፣ ከርሱ ይወጣል፣ ከርሱ ይወጣል። አንድ ሰው በበርናባስ መንፈስ ይነሳ፣ አንድ ሰው በጳውሎስ መንፈስ ይነሳ። ለጳውሎስ እንከን የሆነ በር የተዘጋ ነገር ካለ አሁን ይከፈት። ደግሞ በጌታ በኢየሱስ ክርስቶስ እንደዚህ አይነት ሰዎችን ለማውጣት ጸጋው ያለ ያልተንቀሳቀሰ እንደ በርናባስ ያለ ሰው ካለ ዛሬ በኢየሱስም በሱ ውስጥ ያለ ጸጋ ይገለጥ። አረ ጮክ በሉና ይገለጥ በሉ እስኪ። ሃሌሉያ! ኢየሱስ ክርስቶስ ያድናል።